በባለፈው የሰራሁትን ቪዲዮ እንግዲህ አብዛኞቻችሁ እንደወደዳችሁትና በዛሬው ቪዲዮ ደግሞ እንደዚህ ኤአይን በመጠቀም የተለያዩ አይነት ኢሜጃችንን ወደ ድሮይንግ እንዴት አድርገን እንደምንቀይር ነው ማሳያችሁ። ሶ ቀጥታ ወደ ቪዲዮ። እንደምትመለከቱት እንግዲህ ለዚህ ዌብሳይት የምንጠቀመው ጄሚናይ ይባላል። ጄሚናይ.google.com ብላችሁ ትገባላችሁ፣ ወር ደግሞ ሊንኩን ዲስክሪፕሽን ስር ማስቀምጥላችኋለሁ። እሱን ክሊክ በማድረግ መግባት ትችላላችሁ። እንደምትመለከቱት ይሄንን ይመስላል ኢንተርፌሱ። ወይም ደግሞ ከዚህ በፊት ተጠቅማችሁ ማታውቁ ከሆነ እዚህ ላይ በኢሜይላችሁ ትገባላችሁ። ዘን በመቀጠል ክሬት ኢሜጅ የሚለውን ክሊክ ታደርጉታላችሁ ማለት ነው። አሁን ለምንጠቀምበት ወይም ደግሞ ለምንሰራው ስራ ማለት ነው። ሶ እንደምትመለከቱት እኔ አሁን ለእናንተ ለማሳየት ነው። እናንተ የራሳችሁን ፎቶ ሊሆን ይችላል፣ የጓደኞቻችሁ ሊሆን ይችላል፣ ኦር ደግሞ የምትፈልጉትን የማንኛውንም ሰው ወደ ስዕል መቀየርና ፕሪንት ማድረጋችሁት ለማሳየት ሊሆን ይችላል። ኦር ደግሞ የተለያየ ሰው ኢምፕረስ ለማድረግ የምትፈልጉ ከሆነ እንደዚህ መቀየር ትችላላችሁ ማለት ነው። እኔ አሁን ኢትዮጵያን ውመን ብዬ ኢንትረስት ላይ የተለያዩ አይነት ሴቶች መጥተውልኛል። ሶ የአብስራ ነው ለምሳሌ በእንደዚህ አይነት መልክ ወደ ስዕል ለመቀየር ለማሳየት ነው። ምን ታደርጋላችሁ? እዚህ ላይ ያለውን ኮፒ ትሉታላችሁ። ኦር ደግሞ እናንተ ኢሜጅ ፎቶ ተነስታችሁ ከሆነ እዚህ ላይ አድ ፋይል የሚለውን ክሊክ ታደርጉትና አፕሎድ ፋይል ብላችሁ በስልካችሁ ሊሆን ይችላል፣ ኦር ደግሞ በኮምፒውተራችሁ ፎቶን አፕሎድ ታደርጉታላችሁ ማለት ነው። እኔ ግን ጀስት አሁን እዚህ ላይ ኮፒ ፔስት ለዋለው ማለት ነው። ዘን በመቀጠል እንግዲህ ያዘጋጀሁት የራሴ ፕሮምፕት አለ። እሱን የቴሌግራም ቻናል ላይ አስቀምጥላችኋለሁ፣ ኦር ደግሞ ዲስክሪፕሽን ስርም አለ። ቴሌግራም ላይ ካላችሁ እዛው ኮፒ ፔስት ማድረግ ትችላላችሁ። ሶ እንደምትመለከቱት እንግዲህ የጻፍኩት የፕሮምፕት አይነት ይሄንን ይመስላል። ተርን ዚስ ኢንቱ ድሮይንግ ኦን ዋይት ፔፐር ዊዝ ፔን እንለዋለሁ። ሶ የሚያደርግልን እንግዲህ ፎቶውን ወደ ድሮይንግ ይቀይርልንና ፔፐሩን ደግሞ ዋይት እናደርጋለን። ሶ እዚህ ላይ እንግዲህ አሁን የተለያዩ ኤአይ ላይ የምትጠቀሙት ላይ ፕሮምፕታችሁ ሞር አሪፍ በሆነና ብሪፍ በሆነ ቁጥር የሚያወጣላችሁ አውትፑት ወይም ደግሞ ጽሁፍ በጣም አሪፍ የሆነ ነው ማለት ነው። ሶ ለዛ ነው እኔም እንደዚህ ብዬ የጻፍኩት እና ደግሞ ኢት ሜክ ብሉ ፔን ከለር ብዬዋለሁ። አሁን ይሄኛውን እንዲህ ባልጽፍበት ኖሮ አውትፑት ወይም ደግሞ ክሊክ በማድረግበት ጊዜ የልብሷን ከለር ብቻ ነበር የሚያሳየኝ። ማለትም ነጭ ቢሆን ነጭ ወር ደግሞ ሌላ ከለርም ቢሆን ሌላ ያደርገዋል ማለት ነው። ብሉ ግን ካልኩት ሪያሊስቲክ የሆነ ሉክ ይኖረዋል። ሙሉ ስዕሉ ወይም ደግሞ ድሮይንጉን በፔን ከለር ያደርግልናል ማለት ነው። ሶ አት ዘ ሰከንድ ኢሜጅ ደግሞ የሚለው እኔ አሁን እዚህ ላይ ደግሞ ሞር አሪፍ እንዲሆንና አውትፑቱም ደግሞ ሪያሊስቲክ እንዲመስል ምንድን ያደረኩት አሁን አዳታች ላርግና ፊርማዬን ፈርሜ በፎቶ ያነሳሁት ነበረ እሱን አፕሎድ አደርግለታለሁ ማለት ነው። ሶ በእንደዚህ አይነት መልክ እንግዲህ እኔ ወረቀት ላይ የፈረምኩበትን ስሜና ፊርማዬን ሪያሊስቲክ እንዲመስል እንዳልኳችሁ እንደዚህ አፕሎድ አደርግለታለሁ። ሶ ኢሜጃችሁን እንግዲህ አፕሎድ ስታደርጉ ፕሮምፕቱን ስታዙት ይሄኛው ፈርስት ኢሜጅ ማለት ነው፣ ይሄኛው ደግሞ ሰከንድ ማለት ነው። ባቀማመጡ እናንተ ሰርድን ብታስገቡ ሰርድ እያላችሁ ማዘዝ ትችላላችሁ የፈለጋችሁትን አይነት ማለት ነው። ሶ ዘ ሰከንድ ኢሜጅ አስ ታይፒንግ ኦን ዘ ኢሜጅ አድ ፔን ኢንቱ ዘ ፔፐር ምናምን ያልኩት በዚህ ምክንያት ነው ማለት ነው። ይሄኛውንም ኢሜጅ እዚሁ ላይ እንዲጨምረው ወይም ደግሞ ድሮይንጉን በሚያደርግበት ጊዜ እንዲጨምረው ማለት ነው። ሶ ክሊክ በምልበት ጊዜ አሁን አውትፑቱን አብረን እንመለከተዋለን ማለት ነው። እንደምትመለከቱት እንግዲህ በጣም የሚያምርና ሪያሊስቲክ የሆነ ሉክ እንደዚህ ሰጥቶኛል። አሁን እንግዲህ ይሄን ላይ አብስራ ሊሆን ይችላል በመላክ ኦር ደግሞ ፕሪንት አድርጌ በማሳይበት ጊዜ ይሄ ማንም ሰው ሊጠረጠረው አይችልም ማለት ነው። እንደምታዩት ድሮውን ባይ ቃላብ ስዩም ይላል። እዚህ ጋር ፊርማዬም ገብቷል የራሴ ማለት ነው። አሁን እዚህ ላይ እንግዲህ ጽፈህ እንደዚህ አስገባው ብለው ታይፒንግ ሞር ላይ መስል ይችላል፣ ፊርማም ሊያስቸግር ስለሚችል ኢሜጅ እንደዚህ የራሳችሁን ጽፋችሁ ሊሆን ይችላል። እንደዚህ በማስገባት እንግዲህ አድ በምታደርጉበት ጊዜ በጣም በሚያምርና ሪያሊስቲክ በሆነ መልኩ እንደዚህ አውጥቶልናል ማለት ነው። ሶ ድሮይንግ እንግዲህ በጄሚናይ የሚሰራው እንደዚህ ነው። ሌላ ደግሞ በጣም ዩዝፉል የሆነና የሚጠቀመውን ነገር ደግሞ ላሳያችሁ። እዚሁ ላይ ልግባና አሁን ለምሳሌ የእሷ ፎቶ አለ፣ ፔስት ላድርገው። የሌላ ደግሞ አሁን ለምሳሌ ሁለት የእናንተ የቤተሰብ አባል ሊሆን ይችላል። የተለያየ አይነት ፎቶ ኖራችሁ ፎቶአችሁን አንድ ላይ ሆኖ ድሮ እንዲደረግና የሚያምር እንዲሆን ማለት ነው። ሳሌዎች የሚያደርጉት ይሄኛው ነው። የተለያየ አይነት ፎቶስ ነው አንድ ላይ አድርገው የቤተሰብ ፎቶ የሞተ ሰው ሊሆን ይችላል፣ ኦር ደግሞ አሁንም ያለ ሆኖ ፎቶ አንድ ላይ ካልተነሳችሁ እንግዲህ ተነስታችሁ ስዕል የሚመስል ለማስመሰል የሚጠቅማችሁ ነው ማሳያችሁ። ሶ አሁን ዝም ብዬ እንግዲህ ኢትዮጵያን ሜል ልበለው እዚህ ላይ ያው ወንድና የሴቱን ማለት ነው፣ ኦር ደግሞ ዮናታን ልበለው የሷ ጓደኛዋን ማለት ነው። እንደምትመለከቱት እንግዲህ አሁን የዮናታንን ኢሜጅ በእንደዚህ አይነት መልክ ባስገባና አሁን ሁለቱን እንግዲህ እንዴት አንድ ላይ አድርገን በስዕል መልኩ እንደምንቀይር ነው ማሳያችሁ። እዚህ ላይ እንግዲህ አሁን ይሄኛውን ወደ ድሮይንግ ለውጠው ማለት እንችላለን በዚሁ ማለት ነው። ነገር ግን አሪፍ የሆነ አውትፑት እንዲሰጠን መጀመሪያ ወደ ኢሜጅ እንቀይረዋለን ማለት ነው። እንደምትመለከቱት እንግዲህ ሜኪም ሃግ ሄር ብዬዋለሁ እሷን እንዲያቅፋት ማለት ነው። ከዛ መቀጠል ደግሞ ሂዝ ፌስ ቱ ካሜራ ብዬዋለሁ። ፌሱን እንግዲህ ሊቀይረው ይችላል ሃግ ሲያረጋት ወይም ደግሞ ሲያቅፋት ፌሱን ሊቀይረው ስለሚችል እንግዲህ በእንደዚህ አይነት መልክ ፌሲንግ ቱ ዘ ካሜራ ብዬዋለሁ። ኢን ዋይት ባክግራውንድ ያልኩት እንግዲህ አሪፍ የሆነ አውትፑት እንዲሰጠን ነው ማለት ነው። ዘን ክሊክ በማድረግበት ጊዜ የሁለቱን ፎቶ እናንተ ከዚህ በላይ ከሁለት በላይ ማስገባት ትችላላችሁ። የፋሚሊ ሊሆን ይችላል
ኦር ደግሞ የጓደኞቻችሁን አንድ ላይ ስብሰባ አድርጋችሁ በእንደዚህ አይነት መልክ ማስገባት ትችላላችሁ። ከዛ መቀጠል እንግዲህ የዚህ ደግሞ ኤአይ ደስ የሚለው እንደሌላው ኤአይ አይደለም፣ ፋስት የሆነና በጣም በሚያምር ኳሊቲ ባለውና ሪያሊስቲክ በሆነ ሉክ ነው የሚሰጠን ማለት ነው። እንደምታዩት እንግዲህ አሁን ይሄኛውን ማንም ሊጠረጥር አይችልም። ሪያሊስቲክ የሆነ ሉክ ነው ያለው ማለት ነው። በጣም የሚያምርና ሪያሊስቲክ የሆነ ሉክ ነው የሰጠን። ሶ ይሄኛውን እንግዲህ እንደዚሁ ኮፒ ታረጉትና ቅድም ከዚህ በፊት የመጣነውን ፕሮሰስ ማምጣት ትችላላችሁ ማለት ነው። አሪፍ የሆነ አውትፑት የሚሰጠን በዚህኛው ነው ብዬ ስላሰብኩ ነው። ሶ ከዚህ በፊትም የሞከርኩት ስላለ ይሄኛው አሪፍ ይሆናል ብዬ ስላሰብኩ ነው። የኔን ፊርማንም እንደዚህ ላምጣና ኮፒ ልበለው ዘን እንግዲህ ይሄኛውን ጽሁፉን ማለት ነው ተርን ዚስ ኢንቱ ድሮይንግ የሚለውን እንጽፏለን። ከዛ መቀጠል እንግዲህ የሁለቱ ሲታይ እንግዲህ ስዕል ያስመስለዋል ማለት ነው። አንድ ላይ የሁለቱንም ስዕል በሚመስል መልኩ በእንደዚህ አይነት መልክ ያወጣዋል ማለት ነው። ሶ ኤአይንም እናንተ እንግዲህ ለተለያየ ክሬቲቭ ለሆነ አይዲያችሁ እናንተ ከዚህ ሌላም የተለያየ አይነት ክሬቲቭ አይዲያ ማምጣት ትችላላችሁ። እኔ አሁን በድሮይንጉ ነው ያሳየኋችሁ። እናንተ በምትፈልጉት አይነት እንደዚህ አድ እያደረጋችሁ በማስገባት እንግዲህ መቀየር ትችላላችሁ። አሁን እንደምታዩት እንግዲህ ዮናታን አለ፣ እሷ አለች ማለት ነው። በጣም በሚያምርና ሞር ሪያሊስቲክ የሆነ ሉክ አለው ማለት ነው። ሶ አሁን ይሄኛውን ዳውንሎድ አድርጋችሁ እናንተ ፕሪንት አድርጋችሁ ስታስወጡትም ስዕል ሊመስል ይችላል። ኦር ደግሞ ጀስት ለፕሮፋይላችሁ ኦር ደግሞ ለማንኛውም ነገር በምትጠቀምበት ጊዜ በጣም በሚያምር መልኩ እንደዚህ ይታያል ማለት ነው። ያልገባችሁ ማንኛውም አይነት ጥያቄ ካለ እንግዲህ የኮሜንት ሴክሽን ላይ አሳውቁኝ። ሙሉ ብሪፍ የሆነ ቪዲዮ ሰራላችኋለሁ። ኦር ደግሞ በቀጣይ ይሄ ሰራ የምትሉት ስለ ግራፊክስም ሊሆን ይችላል። ኦር ደግሞ ስለ ዌብሳይት እንደዚህ ካለ አሳውቁኝ። ቪዲዮውን እንግዲህ እስካሁን ድረስ ከጨረሳችሁት ላይክ ማድረጋችሁ እንዳትረሱ። ከዚህ በፊት ያለውን ደግሞ ፕሮዳክት እንዴት አድርጋችሁ መሸጥ እንደምትችሉ ቪዲዮ ስለሰራው ይሄኛውን ክሊክ በማድረግ መመልከት ትችላላችሁ።